Good day, everyone. Welcome to Intellectual Media, a channel dedicating to the advance of knowledge, critical thinking, and academic excellence. My name is Worko, and I am delighted to introduce myself as the founder and the presenter of this educational platform. The purpose of this channel is to create an environment where intellectual discussions, research-based insights, and academic reflections can be shared openly. Our aim is to contribute to learning, innovation, and dissemination of knowledge in various disciplines, including accounting, finance, business, economics, technology, and social development. Through carefully prepared presentations, research seminars, and analytical discussions, so intellectual media seeks to inform, educate, and inspire students, professionals, and lifelong learners. I invite you to subscribe, engage, and participate in this journey of intellectual growth and discovery. Together, we can build a community that values knowledge, reasoning, and constructive dialogue. Thank you for joining Intellectual Media, where ideas shape the future. እናመሰግናለን። ውድ የኢንተሌክቹዋል ሚዲያ ቤተሰቦች እንዴት ዋላችሁ? ሰላም ናችሁ? ውሎ እንዴት ነው? ዛሬ ከወትሯችን ለየት ባለ መንገድ አካዳሚክ ጉዳዮችን ነበር ስንወያይ ነበር። ዛሬ ደግሞ ሁለት ጥናቶችን ወደ እናንተ እናቀርባለን ማለት ነው። ሁለት ጥናቶች። የመጀመሪያው ጥናት የጃፓናውያን የህይወትን ልምድ እናያለን። ሁለተኛ ሴቶች ሚስጥር የመጠበቃቸውን ችሎታ ያጠና አንድ ጥናት እንመለከታለን ማለት ነው። አንድ ጥናት እንመለከታለን። እንግዲህ ረጅም እድሜና ጤና ህይወት የሚያግዙ 10 የጃፓን ልምዶችን እንመለከታለን። ጃፓን እንደሰለጠነችና ዘመናዊ ሀገር ለብዙ አስርት ዓመታት የዓለም እድገት ሞዴል ተብላ ተጠቅሳለች። ከእድገቷ ጎን ለጎን ጃፓን እድሜያቸው 100 ዓመትና ከዛ በላይ የሆኑ ዜጎች ቁጥር የዓለም ክብረ ወሰን አስመዝግባለች። በዓለም ላይ ረጅም እድሜ ካላቸው ሰዎች መካከል ብዙዎች የሚኖሩት በጀርመን ነው። ጥያቄው ጤናማ እና እንቁ ህይወትን የሚኖሩት እንዴት ነው? እና ዋናው ምክንያት የጃፓንን የዕለት ተዕለት ልማዶችና አኗኗር ዘይቤ ነው። ዘመናዊና ስልጡን ሀገር ከመገንባት ባለፈ በየዕለቱ ህይወታቸው የጤናማ ልማዶችን በየጊዜው ይከታተላሉ። እነዚህ ልማዶች የረጅም እድሜያቸውን፣ የደህንነታቸውን፣ ህይወታቸውን ዋስትና ሆኖላቸው ቀጥሏል። ስለዚህ 10 ነገሮችን ይከተላሉ። የመጀመሪያው ቀኑን በሰላም አካባቢ መጀመር። ምን ብለው ያስባሉ ጃፓኖች? ምን ብለው ያስባሉ? ጃፓናውያን ቀናቸውን በሰላማዊ ሁኔታ ይጀምራሉ። በዚህም የአእምሮ ሰላምና በስራ ህይወታቸው ስርዓትን ያረጋግጣሉ። ይህ የዕለት ተዕለት ህይወታቸው አስፈላጊ አካል ነው። በየቀኑ መጀመሪያ አካባቢያቸውን ያጸዳሉ፣ ነገሮችን ያደራጃሉ። ይህም ለህይወታቸው ስርዓትን ያመጣል። ለጤናማ አእምሮ እና አካል ጃፓናውያን ከተፈጥሮ ጋር ንክኪ ማድረግ ይወዳሉ። ዛፎችን፣ የገጠር አካባቢን፣ የተለያዩ ተፈጥሯዊ ትዕይንቶች ይደሱበታል። የቀን ብርሃንና የንጹህ አየርን በመጠቀም አካላቸውና አእምሯቸውን ያድሳሉ ማለት ነው። ሁለተኛው ሃራሺቡ ይባላል። ሃራሺቡ means eat until 80% full. that means ምግብ ላይ የልኩን መብላት ባህል ነው። እንግዲህ ምግብ ሲመገቡ በልክ ነው ማለት ነው። ስለዚህ ሙሉ ሆድ ማሙላት ሆዳቸው ሲሞላ አይበሉ። ከምግብ 80% ያህል ቦታ በማቋረጥ ምግብን ይቆጣጠራሉ። የክብደት መቆጣጠርን ይረዳቸዋል ማለት ነው። በጃፓናውያን ዘንድ የተለመደ አንድ አባባል አለ። ሃራሽ ቡ ይባላል። ትርጉሙ ሆድህ 80% ሲሞላ መብላትን አቁም ማለት ነው። ሙሉ በሙሉ እስኪጠግቡ ድረስ አይበሉ። ይልቁንም ቢያንስ ከ20 እስከ 25% ያህል ባዶ ቦታ ይተዋሉ። ይህ ልማድ የምግብ መፍጨትን ያግዛል። በአካል ላይ ያላስፈላጊ ጫናን ይቀንሳል። እንዲሁም በየጊዜው ከተተገበረ የክብደት መቆጣጠርን ይረዳል። ሶስተኛ ምን ይጠቀማሉ? በአኗኗር ዘይቤ ውስጥ ያሉ ትንንሽ እንቅስቃሴዎችን ዳይሊ ፊዚካል አክቲቪቲ፣ በእግር ለመራመድ፣ ብስክሌት፣ ደረጃ መውጣት አካላቸው ንቁና አእምሯቸው ጥሩ ሁኔታ እንዲፈጠር ያደርጋሉ ማለት ነው። ሌላው ኦሲጂ የሚባለው ኦሶጂ በየቀኑ ለ5 ደቂቃ ንጽህና መለማመድ። በየቀኑ ዳይሊ ክሊኒንግ ሪቹዋልስ ይባላል። ይህ ማለት ኦሲጂ በጃፓን ባህል ውስጥ አስፈላጊ የማጽዳት ስነ ስርዓት ነው። ምንም እንኳን በአብዛኛው በዓመት አንድ ጊዜ ቢደረግም እንደ ሳህን ማጠብ ያሉ ትንንሽ መጠኖችን በየቀኑ ይለማመዳል። ይህ የቤት ውስጥ ስራ ብቻ ሳይሆን አእምሮና ነርቭ ስርዓትን የተረጋጋና የነቃ ለማድረግ የሚደረግ ልምምድ ነው። እነዚህ ትናንሽ እንቅስቃሴዎች የአእምሮ ደህንነታቸውን፣ ስርዓታቸውን እንዲጠብቁ ይረዳቸዋል። ሌላኛው የሻይ መጠጣት ነው። ሻይ ባህላቸው ከምግብ ጋር ተያይዞ ሻይ መጠጣት የጃፓን ህይወት አስፈላጊ አንዱ አካል ነው። በየጊዜው አረንጓዴ ሻይ የሚጠጡ ሲሆን እያንዳንዱ ሻይ ፉት ማለትን ይደሰቱበታል። ይህ ልምምድ ቻኖዮ ይባላል። ሻይ በሚጠጡበት ጊዜ ትዕግስትንና ትኩረትን በመጠበቅ የአእምሮ ሰላምን ያመጣል። ከአሁኑ ቅጽበት ጋር ትልቅ የሆነ
ግንኙነት ይፈጥርላቸዋል። ሌላኛው መጀመር። ምን ብለው ያስባሉ ጃፓኖች ምን ብለው ያስባሉ? ጃፓናውያን ቀናቸውን በሰላማዊ ሁኔታ ይጀምራሉ። በዚህም የአእምሮ ሰላምና በስራ ህይወታቸው ስርዓትን ያረጋግጣሉ። ይህ የዕለት ተዕለት ህይወታቸው አስፈላጊ አካል ነው። በየቀኑ መጀመሪያ አካባቢያቸውን ያጸዳሉ፣ ነገሮችን ያደራጃሉ። ይህም ለህይወታቸው ስርዓትን ያመጣል። ለጤናማ አእምሮ እና አካል ጃፓናውያን ከተፈጥሮ ጋር ንክኪ ማድረግ ይወዳሉ። ዛፎችን፣ የገጠር አካባቢን፣ የተለያዩ ተፈጥሮ ትዕይንቶች ይደሱበታል። የቀን ብርሃንና የንጹህ አየርን በመጠቀም አካላቸውና አእምሯቸውን ያድሳሉ ማለት ነው። ሁለተኛው ሃራሺቡ ይባላል። ሁለተኛው የጃፓናውያን ባህል ወይም ልምዶች በሌሊት መታጠብ ናይት ባቺንግ የቀኑን ድካም ያስወግድላቸዋል። እንቅልፍ ጥራትን ያሻሽላቸዋል። በሌሊት መታጠብ በጃፓን የቆየ ልምድ ነው። ይህ አካልን ከማጽዳት ባሻገር የቀን ድካምን እንደሚያስወግድ፣ የእንቅልፍ ጥናትን እንደሚያሻሽል ያምናሉ። ጃፓናውያን በየዕለት ህይወታቸው በስራ ቦታ፣ በመንገድ ላይ፣ በሌሎች ስራዎች በጣም የተጠመዱ ናቸው። በቀን ውስጥ መታጠብን ጊዜ ማባከን አድርገው ሊቆጥሩ ይቀርባሉ። ነገር ግን ከመኝታቸው በፊት መታጠብ የቀኑን አቧራና ድካም ለማስወገድ ግድ እንደሆነ ይታሰባል። ስምንተኛው የጃፓን ልምድ ካይዘን ወይም ስሞል ፖዚቲቭ ቼንጅ ይባላል። ትናንሽ ለውጦችን ማድረግ። ካይዘን ማለት ትናንሽ ለውጦችን ለበጎ ማድረግ ማለት ነው። ይህ በዕለት ተዕለት ህይወት በቀላሉ ሊተገበር የሚችል ተወዳጅ የጃፓን መርህ ነው። ለምሳሌ ሲራመዱ ተጨማሪ ብሎክ ያህል መጓዝ ወይም ከመተኛት በፊት 10 ገጾችን የወረቀት መጽሐፍ ማንበብ። ትልቅ ቃል ሳይገቡ ከ5 ደቂቃ ባነሰ ጊዜ ውስጥ ሊደረግ የሚችል ልምድ ይምረጡ። እነዚህ ትናንሽ ለውጦች ትልቅ ለውጥን ያመጣሉ፣ ህይወትንም የበለጠ ስርዓታማና ውጤታማ ያደርጋሉ ብለው ያምናሉ። በየቀኑ ዳይሊ ክሊኒንግ ሪቹዋልስ ይባላል። ይህ ማለት ኦሲጂ በጃፓን ባህል ውስጥ አስፈላጊ የማጽዳት ስነ ስርዓት ነው። ምንም እንኳን በአብዛኛው በዓመት አንድ ጊዜ ቢደረግም እንደ ሳህን ማጠብ ያሉ ትንንሽ መጠኖችን በየቀኑ ይለማመዳል። ይህ የቤት ውስጥ ስራ ብቻ ሳይሆን አእምሮና ነርቭ ስርዓትን የተረጋጋና የነቃ ለማድረግ የሚደረግ ልምምድ ነው። እነዚህ ትናንሽ እንቅስቃሴዎች የአእምሮ ደህንነታቸውን፣ ስርዓታቸውን እንዲጠብቁ ይረዳቸዋል። ሌላኛው የሻይ መጠጣት ባህሪያቸው ኦሞያሬ ወይም ማይንድፉልነስ ኤንድ ኮንሲደሬሽን ፎር አዘርስ የሚባለው። ይህ ማለት አሞያሬ የሚለው ቃል ለሌሎች ማሰብ፣ መተሳሰብና መልካም አስተሳሰብ ማሳየትን ያመለክታል። ይህ ጨዋነት ብቻ ሳይሆን ሌሎችን በደግነት በመርዳትና በአክብሮት እንድንይዝ የሚያስተምር ትልቅ አስተሳሰብ ነው። ለምሳሌ አንድ ሰው ወደ መደብር ሲሄድ የሚያስፈልገውን ጽፎ መውሰድ ወይም የሌላውን ሰው የውሃ ብርጭቆ ምንም ሳይናገር መሙላት። እነዚህ ትናንሽ የደግነት ተግባራት በማህበረሰቡ ውስጥ ባሉ ሽማግሌዎች አማካኝነት ማህበረሰቡን ያበለጸጉበት ሁኔታ ነው። ስለዚህ ለማህበረሰቡ ጥሩ ተጽዕኖ መፍጠር የቻሉበት ሁኔታ ነው። ቀስ ብሎ መኖር፣ ለእያንዳንዱ ጊዜ ምስጋናን መግለጽ ጃፓናውያን ረጅም ጤናማና ንቁ ህይወት እንዲኖሩ ረድቷቸዋል የሚል ጥናት እንግዲህ ተገኝቷል ማለት ነው። ጃፓናውያን እነዚህን 10 ተግባሮችን በማድረግ እድሜያቸውን ወደ 100 አስጠግተዋል ማለት ነው። ሌላኛው በዛሬው የምናየው ርዕሳችን እንግዲህ አጠቃላይ በጃፓኖች ቀስ ብለው ረጅም እድሜ፣ ጤና፣ ንቁ ህይወት እንዲኖረን